ፍትህ ለጋዜጠኞች እንዲሁም ለካሜራ ማን ማለት ነው። ጥፋታቸው ምንድን ነው? ለምንድን ነው የታሰሩት? ይፈቱልን ማለት ነው። ውድ ቤተሰቦቼ ያው እንደ አያት ከማልና ካሜራማን ካሊድ ሁለታቸውም ታስሯል ማለት ነው። የታሰሩበት ምክንያት ፈቃድ ይዞ ለመቅረጽ በወጡበት ነው የታሰሩት። ሰው በገዛ ሀገሩ ፈቃድ እያለው እንዴት ይታሰራል? በጣም ያሳዝናል ማለት ነው። በጣም ይገርማል ነገሩ። አላህ ብቻ ሰላሙን ያምጣልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ ውድ የቫይዛ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁ። ሰላማችሁ እዚህ ተረፍረፍ በልልኝ። ባላችሁበት ዓለም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን። እንዲሁም በሀገራችን እንግዲህ ምን ልበላችሁ የሀገራችን ነገር በጣም ገራሚና በጣም አሳሳቢ ደረጃ ነው። ሀገራችን ውስጥ ምን አይነት ተንኮል እንደሚሰራ ምን አይነት ግፎች እንደሚሰሩ ሁላችሁም ታውቃላችሁ። እያየን ነው፣ እየሰማን ነው። ያ ባለበት ወቅት ሰው ሰላማዊ ሰው ለምንድን ነው የሚታሰረው? ሁሌም ማለት ነው። ለምንድን ነው ሃይማኖትን ሽፋን የምናደርገው? ለምንድን ነው የምናስረው? አሳሪዎችስ እናንተ ስንት ወንጀለኛ ስንት በደለኛ ሰውን የመሰለ የሰውን ነፍስ አጥፍቶ እንኳን በነፃነት ወጥቶ እየገባ አንድ ሰው ስራውን ለመስራት እንዴት ትከላከላላችሁ? ያ ሰው ስራ ሳይሰራ እንዴት በሀገሩ መኖር ይችላል ማለት ነው? እንዴት መኖር ይችላል? ለምንድን ነው እንደዛ የሚያደርጉት? እኔ ሁሌም በጣም ነው ግራ የሚገባኝ ማለት ነው። የመጣ ችግር ሁሉ የመጣ ጣጣ ሁሉ የሚያርፈው ሙስሊሞች ላይ ነው ማለት ነው። አሁን እነዚህ ጋዜጠኛውም ይሆን ካሜራማንም ያለ ፍቃድ አይደለም አንድ ሰው ካሜራ ይዞ የሚንቀሳቀሰው። ግን ካሜራ ፍቃድ ኖሮት አንድ ሰው እንዴት ይታሰራል? ስራ አስኪያጅ ድረስ ተጠይቆላቸው ይፈቱ ቢል አንፈታም ነው አሉት። እና ከነሱ ምንድን ነው የሚፈልጉት? ሙስሊም የሆነ ሰው ስራ መስራት፣ እውቀቱን መካፈል፣ ያለውን እውነታው ለህዝቡ ማሳወቅ አይቻልም ማለት ነው። እኔ እንጃ በጣም ነው የሚገርመኝ ማለት ነው። አንድ ሰው በገዛ ሀገሩ ሁለተኛ ዜጋ መሆን በጣም ይከብዳል። እስከ መቼ ነው ውስጥ እኛ በገዛ ሀገራችን ሁለተኛ ዜጋ ሆነን ታፈነን ተጮከነን የምንኖረው? እስከ መቼ ድረስ ነው? ለምንድን ነው የሚሰራው? ይህ በደልና ግፍ ምን ስለሰራን ነው? ምን አጥፍተን ነው? ስንት አሉ አይደል እንዴ ነፍሰ ገዳዮች በነፃነት እየኖሩ የሰውን የመሰለ ነፍስ አጥፍቶ እኮ በነፃነት ወጥቶ እየገቡ ነው። ለምን እነሱን አታስሩም? ለምን እነሱን አታንገላቱም? ለምንድን ነው ሰላማዊ ሰው ስራውን ሰርቶ እንዲኖሩበት የሚከለከለው? ይሄ ሁሌም ከአእምሮ የማይጠፋ ጥያቄ ነው ማለት ነው። ቆም ብዬ ሳየው በደለኛ ወንጀለኛ በሰላም ወጥቶ እየገባ ሰላማዊ ሰው ደግሞ ሰላሙ ተነስቶ መኖር ማለት ምን ማለት ነው? አይገርምም? አንድ ሰው ሰውን እየገደለ ሰውን እየዘረፈ ሰውን እያሰቃየ ሰው ሰርቶ ወጥቶ ለመግባት ራሱ እያስጨናነቁ የሚኖሩ ሰዎች ራሱ ማለት ነው። ለሰው ልጅ ፈተና የሆኑ ሰዎች፣ ለሴቶች፣ ለአቅመ ደካሞች ፈተና የሆኑ ሰዎች ራሱ እነሱም አልታሰሩም። ግን ምንድን ነው በጋዜጠኞቻችን ላይ አይናችሁን አንሱ ማለት ነው። ጥፋታቸው ምንድን ነው? ለመቅረጹት ህጋዊ ነው። አንድ ሰው ህጋዊ ከሆነ የትም ቦታ ሄዶ የመስራት ፍቃድ ነው ያለው። ያንን ፍቃድ የሚያወጣው የሚከፍልበትን ገንዘብን የሚያፈስበት ሊሰራበት ነው አይደል እንዴ? ስለዛ እናንተ ምንድን ነው ነገሩ? ከነሱ የሚፈልጉት ነገር ምንድን ነው? ምን ያድርጓችሁ? በገዛ ሀገራቸው መስራት አይችሉም? በገዛ ሀገራቸው ለኡማቸው ለህዝባቸው ጥሩ ነገር ያለውን ነገር ማካፈል አይችሉም? አብዛኛው ጊዜ ችግር የሚፈጠረው በሙስሊም ተማሪዎች ላይ ነው። አብዛኛው ጊዜ ችግር የሚፈጠረው በሼኮች ላይ ነው። አብዛኛው ጊዜ ችግር የሚፈጠረው በሙስሊም ጋዜጠኞች ላይ ነው። ለምን ይሄ ሁሉ በደልና ጭካኔ ለምን አስፈለገ? ለምን ይደረጋል? እኛ ሙስሊሞች ምን አደረግን? ጥፋታችን ምንድን ነው? እንደሌላው ሰው ያልሆነ የሆነውን ነገር መስራት ስለ አለባቸው ምንድን ነው? እነሱ በታዘዙት ነገር በገዛ ሀገራቸው ፍቃድ አውጥቶ መስራት ካልቻሉ የት ሄደው ነው የሚሰሩት? እስቲ አስባችኋል?
የሰው ሰው ሆነ ሰው ማለት ነው እንደ ሰው የሚያስብ ከሆነ አንድ ሰው በገዛ ሀገሩ የት ሄደ ስራ ነው የሚባለው። ፍቃድ አውጥቶ ያለ ፍቃድ አይደለም የሚንቀሳው። አዎ ያለ ፍቃድ የሚሰሩ ከሆነ አዎ ህገ ወጥ ናቸው። ለሀገር የሚያስፈልገው ታክስ ስለማይከፍሉ ህገ ወጥ ናቸው ልትሉ ትችላላችሁ። ህጋዊ ሰው ግን ለምንድን ነው የምታሰቃዩት? ኧረ ወላሂ በጣም ያሳዝናል። ውድ ቤተሰቦቼ እነዚህ ያው ጋዜጠኞች ይፈቱልን። ፍትህ 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 መጠየቅ አለብን። ለሌላውም እንደደርስ እንግዲህ ቪዲዮውን ሼር አድርጉት ማለት ነው። ፍትህ ፍትህ ይባላል። ያው ዝም ብሎ ለምዶብን ነው እንጂ ፍትህ የምንለው ፍትህ የሚሰጣ ለዜጋው ተቆርቋሪ አሳቢ መንግስት የለንም። አንድ መንግስት ባለበት ሀገር ሰውየው ሞተ። አንድ መንግስት ባለበት ሀገር ሰው ግብር ከፍሎ ፍቃድ አውጥቶ ስራ የፈለገበትን ቦታ ተንቀሳቅሶ መስራት ካልቻለ ይሄ መኖር ሳይሆን መጨከን መበደል ነው። ሰው እንኳን አይደለም በሀገሩ ፍቃድ አውጥቶ ከሄደ በሰው ሀገርም ሆነ እንዲሰራ አይከለከልም። የፈለገበትን ነገር ይሰራል በፈለገው አቅጣጫ ማለት ነው። ያኔ ለምን ትሰራለህ ብሎ የሚከለክለው የለም። ግን በሀገራችን ለምንድን ነው አንዱ እንደ ዜጋ አንዱ ሁለተኛ ዜጋ ሆኖ የሚኖረው? እኔ ይሄ ነገር ወላሂ ሁሌም ያሳስበኛል። ለምን እንደዚህ እንደሚያደርጉ ግን አላውቅም። ሁሉም ካሜራማን፣ ሁሉም ጋዜጠኛ ያው ነው። አንድ ለአንድና አንድ ለመንግስት ግብር ከፍሎ ነው የሚሰሩት። አንዱ ግን በነፃነት የፈለገውን እየሰራ አንዱ ግን እስር ቤት ገብቶ እንደ ሌባ ማለት ነው፣ እንደ ነፍሰ ገዳይ እስር ቤት ገብቶ ይወረወራል፣ ይጮከናል፣ ይበደላል። ለምን? ምን ስለሰሩ? ለምን ግን ይሄ ይሆናል? እኔ በቃ ሁሌም ጥያቄ የሚፈጥርብኝ ይሄ ነው። ሁሌም ደግሞ ችግር፣ ሁሌም ሀዘን ላይ የሚሆኑት ለመስራቱ እንኳን ሞራላቸው የማይነሳሳ ሙስሊሞች ናቸው። ሞራላቸው እንዳይነሳሳ አድርጎ ሙስሊሞችን የሚበድሉት የሚያሰቃዩት ሁሉም የመጣ የችግር መዓት የጭካኔ መዓት የሚወርደው ሙስሊሞች ላይ ነው። እነዚህ አሁን ካሜራማንም ፍቃድ አድርጓል፣ ጋዜጠኛውም ፍቃድ አላት። ከዛም ስራ አስኪያጅ ራሱ ፍቃድ እንዳላቸው ቢያስረዳ እነሱ ግን ለመልቀቅ ፍቃደኛ አልሆኑም። አስሯችሁ ምን ልታደርጓቸው ነው? በጣም ያስጠላል። ወላሂን ነው የምላችሁ። ስደት ስንኖር እኮ ማለት ነው በነፃነት ህገ ወጡ እንኳን ሆነ ሱቅ ሄዳም ማለት ነው በነፃነት ቪዲዮ ቀርጻችሁ ትለቃላችሁ አይደል እንዴ? መዳም ቤት ሆናችሁ ሰው ቤት ሆናችሁ ቀርጻችሁ ምግብ እየሰራችሁ ቀርጻችሁ ትልካላችሁ። ያኔ ማዳም አረቦቹ እንኳን ለምን ትቀርጻላችሁ አይሉም። ሱቅ ሄዳችሁ ስትቀርጹ አንቺ እኮ አበሻ ነሽ፣ ምንድን ነሽ አንቺ ሰራተኛ ነሽ፣ አትቅረጪ እኮ አትባይም። ስልክ ካለሽ ከአረቦቹ እኩል ደስ አለሽን ቦታ ሄደሽ ከአረቦቹ እኩል ቀርጸሽ ነው አይደለም የምትመጪው። ይሄ ምንድን ነው? ነፃነት ስላለ ነው። የሰው ልጅ በሰውነቱ ስለሚከበር ነው። ውክልነት ስላለ ነው። ለምሳሌ ሰራተኛው የሚሆን አረብ አብሮ በሄዱበት አብሮ ቁጭ ባሉበት የሚቀርጹት እኛ ቀርጸናል አንቺ ከኛ እኩል ለምን ትቀርሻለሽ እኮ አይሉም። ግን ሀገራችን ውስጥ ለምንድን ነው ሌላኛው ይስራበት፣ ሌላኛው ወገን ይስራበት፣ ሌላኛው ወገን ደግሞ እጁን ጠጥፎ የእነሱን የጫማ ስርስር ይሄድ ማለቱ ራሳቸውን እንደ በላይ ሌላኛውን ደግሞ እንደ ሁለተኛ ዜጋ አድርጋችሁ መቁጠር የለባችሁም። ተው ግን ከዚህ ድርጊታችሁ ተቆጠቡ። አንድ ቀን እናንተም የጠፋንታ ለዚህ ደረጃ መብቃቱ አይቀርም። ሰው እንደተበደለም አይኖርም። ባለሙያም እንደሆነ ባለስልጣን እንደሆነማ አይኖርም። አንድ ቀን እሱ በሰራው ግን የሚጸጸትበት ወይም እሱ አንድ ቀን በሰራው ለሱም የሚደርስበት ጊዜ ቅርብ ሆናል። ኢንሻአላ ሙስሊሞች አትከፉ ማለት ነው። ነገሩ ቢያስከፋም ያው እነላህ ማሳቢር ነው አይደል? አላህ ከሰብረኞች ጋር ነው። አንድ ሰው እንደተበደለ እንደተጨቆነ ሁሌም ለመስራት ፍላጎት ኖሮት አቅም ኖሮት አቅም እንዳያገኝ ፍላጎቱ እንዲወርድ እየተደረገ ነው ያለው ማለት ነው። ሙስሊሙ ኡማ ተማሪዎቹ ዩኒቨርሲቲ ገብቶ ኮሌጅ ገብቶ
የሚበደሉት ሙስሊም ተማሪዎች ላይ ነው አብዛኛው ጫና የሚወርደው። ሌላኛው በነፃነት እየተማረ ይችኛው በነፃነት እንዳትማር እየተሸማቀቀች ትኖራለች ማለት ነው። ግን የሚያሸማቀቅ ነገር እየሰሩ ነው ይሄንን የሚያደርጉት። አንድ ሰው ራቆትን እየሄደ ልብስ ለብሳ ሃይማኖታዊ በሚያዛት ነገር ለብሳ በምትሄድ ሴት ላይ ነው አይናቸውን የሚቀስሩት እና ራቁትን የሚሄደው ሰው አይደለም አይናቸውን የሚቀስሩት። ይቺ በለበሰችዋ ላይ ነው አይኗን የሚቀስሩት እና ሰላት ሲሰግዱ ነው። ሌላው አርፍዶ ምንም አድርጎ ቢገባ ችግር የለም። ሙስሊም ሰላት ሲሰግድ ሲያዩ ነው አይናቸው የሚፈለው። ትምህርት ቤት ብትሄዱ ማለት ነው። ያ ሁሉ ምንድን ነው ችግሩ ምንድን ነው? ሁሉም ሃይማኖት ሀገር የጋራ ነው። ሃይማኖት ግን የግል ነው። ግን እናንተ ምንድን ነው እንደ ሁለተኛ ዜጋ አንድ ሰው እንኳን ተሰዶ ክብር ይኖራል። ምክንያቱም ተሰዶ ያለ ፍቃድ አይደለም ያለ ግብር አይደለም ሰው ሀገር የሚኖረው። ባይከፍለው ራሱ ሰው በሰውነቱ መከበር አለበት። እናንተ ግን ሰውን አዋርዳችሁ ዝቅ አድርጋችሁ እንዳይሰራ በቃ ሞራን እንዳይኖረው ሌላው እንኳን ለመስራት ብቃት አለው ሰው እንዳይነሳሳ በቃ ይሄ ነገር እኮ ምን አለበት እኔ ቢሰራ በዚህ ሙያ ቢማር ያው እጣ ፋንታዬ ነገ የመታሰር የመንገላታት እጣ ፋንታ ነው የሚደርስኝ ብሎ ከስራው እንዲገለል የስራ ሞራል እንዳይኖረው የምታደርጉት ለምንድን ነው? ብቻ አላህ የስራቸውን ይስጣቸው። እኛ ምንም አንልም፣ ምንም ነገር አንልም። ግን አንድ ሰው በሙያው ሀገሩን ነው የሚያገለግለው፣ ለህዝቡ ነው የሚያገለግለው። ግን ይህንን እንዲያደርጉ እንዳይማሩ ያላቸውን እውቀት ለሌላው እንዳያካፍሉ እያደረጋችሁ ነው ያላችሁ። ብታደርጉም ግን አልሐምዱሊላህ በእናንተ መከልከል ሳይሆን አላህ ሱብሃነሁ ወተዓላ ሁሌም ከጎናቸው ነው። በእናንተ ቢሆን እንግዲህ ያው እኔ እንደ ሀሳብ ማለት ነው ይቅርታ አድርጉልኛ በአንዳንድ ሰው ሀሳብ ቢሆን ኖሮ ማለት ነው ኢትዮጵያ ውስጥ ምንም አይነት ሙስሊም ተማሪ ምንም አይነት ባልኖር ምንም አይነት ሙስሊም መምህር ሙስሊም ዶክተር ባልኖረ። ምክንያቱም በጣም እየተበደሉ በጣም እየተጨቆኑ ነው ያሉት ማለት ነው። ሙስሊም ተማሪዎች ላይ ብናይ ጎበዝ ቢሆኑ ራሱ ያንን ነገር እንዳያንጸባርቁ እየተደረጉ ነው። ሞራላቸው እየወረደ ባልሆነ በሆነውን ነገር ትምህርታቸውን እንዳያቋርጡ ከትምህርት ገበታቸው እንዲገለሉ ያደርጋል። ጋዜጠኞቹንም እንደዛው። ስለዚህ አንድ ሰው የአንዱን እያየ ሞራሉ ይወርዳል። ለምን እኔም ነገ በዚህ ነገር ቢሰማራ እኔም ብሰራ እንዴት ሆኜ ነው እሰራው የሚለው ነገር ጥያቄ ይፈጥርበታል። እና ይሄንን ነው ያደረጋችሁ፣ ይሄንን ነው ያንጸባረቃችሁ ያላችሁት። እና እንግዲህ እኛ ምንም አንልም፣ አላህ የስራችሁን ይስጣችሁ። ሁላችሁም ውድ ቤተሰቦቼ ይሄንን ቪዲዮ ሼር አድርጉት፣ ለሌላ ሰው እንዲዳረስ አድርጉ። በቻላችሁ አይቀም በዱዓችሁ ፍትህ ጠይቁላቸው፣ ለታሰሩት ይፈቱልን ማለት ነው። ይፈቱልን ፊቲ ለሀያት ከማልና ለካሊድ ማለት ነው። ያለ ወንጀላቸው ያለ ጥፋታቸው መታሰር መንገላታት የለባቸውም። ይፈቱልን። ፍትህን ጠይቀው ፍትህ ይባላል እንግዲህ ፍትህ የሚሰጣ ባይኖርም ያው መጠየቅ ግን ግዴታችን ነው፣ እንጠይቅ። ከዛ በለጠ ደግሞ ዱዓ እናድርግ። ዱዓችሁ እንበርታላችኋለሁ። ባላችሁበት አላህ ይጠብቃችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።